ናራቲቭ ድርሰት መጽሐፉ ከጠረጴዛው ስር ነው። መገናኛ በአሜሪካ ውስጥ ተስፋፍቷል። ናፖሊዮን ስመ ጥሩ ሰው ነበር። ግርማዊ ጃንሆይ በኢትዮጵያ ላይ ነግሰዋል። መንገዝ ከበደ ታላቅ ሰው ነው። በአሁኑ ዘመን ኢትዮጵያ የምትገዛው በንጉሠ ነገሥት ስልጣን ስር ነው። አንድ ሰው ንጉሠ ነገሥት ማለት ምን ማለት ነው ብሎ ቢጠይቅ የሚመለስለት መልስ እንደሚከተለው ነው። ንጉሠ ነገሥት ማለት የንጉሶች ንጉሥ ማለት ነው። በቀድሞ ዘመን ኢትዮጵያ በብዙ ክፍሎች ተከፋፍላ ነበር። እያንዳንዱ ክፍል ራሱን የቻለ አገር ነበር። ከሌላው ክፍል ጋር የሚያገናኘው ብዙ ነገር አልነበረም። መንገድና መገናኛ ስላልነበረ ከአንዱ ክፍል ወደ ሌላው ክፍል መሄድ በጣም አስቸጋሪ ነበር። በዚህ ምክንያት እያንዳንዱ አገር በራሱ ንጉሥ ይተዳደር ነበር። ኢትዮጵያን አንድ ለማድረግ ብዙ ስመጥሩ ንጉሶች ተነስተው ተለያይቶ የነበረውን አገር አንድ ካደረጉት በኋላ ንጉሠ ነገሥት ተብለው ነግሰዋል። እንደዚህ ያሉት ታላላቅ ንጉሶች ስማቸው በኢትዮጵያ ታሪክ ላይ ተጽፎ ይገኛል። ጥያቄዎች። በአሁኑ ዘመን ኢትዮጵያ የምትገዛው እንዴት ነው? ኢትዮጵያን የሚገዛ ማን ነው? ንጉሠ ነገሥት ምን ማለት ነው? በቀድሞ ዘመን ኢትዮጵያ በብዙ ክፍሎች ተከፋፍላ ነበር? እያንዳንዱን ክፍል ማን ይገዛው ነበር? ከአንዱ ክፍል ወደ ሌላው ክፍል በቀላሉ መሄድ ይቻል ነበር? የመንገድና የመገናኛ ጥቅም ምንድን ነው? ኢትዮጵያን አንድ ያደረገው ማን ነው? አገርን አንድ ማድረግ አስቸጋሪ ነው? አሜሪካን አንድ ያደረገው ማን ነው? This is the end of Unit 53.